ኢየሱስ ክርስቶስ ሊመጣ ከየትኛውም ጊዜ በላይ በደጅ ነው ብሮ። ላለፈው 1 እና 2 አመት ስፔሻሊ 1 አመት ከምናምን ይሄ ጉዳይ በቃ ነፍሴን ይዞኛል ነው እና ስፔሻሊ በዚህ ሳምንታት ውስጥ በጣም ተጭኖኛል። ከዛ በጣም አስባለሁ እና ይሄን ነገር ሼር ላድርጋችሁና ክርስቲያን ሆናችሁ ለክርስቲያኖች አድርሱላችሁ። እኔ ራሴን ነፍሴን ቻሌንጅ ማድረግበት ይሹ ነው። አዶ ነው። እስኪ ፊት አድርጉት ከእናንተ ጋር ምን አስባለሁ መሰለህ። በጣም ኢየሱስ ክርስቶስ መምጣት ሳስብ የመጀመሪያው ንጥቀት ነው ራይት። በዚህ ንጥቀት ጊዜ የማይነጠቁ ክርስቲያኖች እንዳሉ ሳስብ በቃ ብሮ በጣም ለራሴ ራሱ እጨነቃለሁ ማለት ነው። ለምሳሌ ኢየሱስን ጌታ ነው ማለት የሚችሉት ጌታን የተቀበሉት አይደሉም፣ ለጌታ የሚታዘዙት ናቸው። ኦኬ ጌታ ነው ልንል እኛ ባሪያ ልንሆን ያስፈልገናል። አባት ነው ልንል ልጅ መሆን ያስፈልገናልና ብዙ ጊዜ ነፍሴ ውስጥ አለመታዘዝ አገኛለሁ እኔ ውስጥ ማለት እግዚአብሔር ያለኝን እያወቅኩ እምቢ የሚል ማንነት ውስጥ ያገኛለሁ። በማልፈልገው ነገር ብዙ ጊዜ ተይዤ ራሴን አይቻካለሁ። በቃ አንድ ነገር ግን እግዚአብሔር እንዲረዳኝ ሁሌም ጸልዬ ነው ራሴን እግዚአብሔር ፊት እንዳጋልጥ አቅም እንዲሰጠኝ፣ ይሄ ከእግዚአብሔር የማይሸሽ ልብ እንዲሰጠኝ ከባህር ይሄ ቲክታክ ላይ ስብከት ላይ በጣም ታዋቂው ሰባኪዎች፣ ዘማሪዎች፣ ኢንፍሉዌንሰርስ ምናምን የሚነጠቁ መስለው ነው ወፍማን እግዚአብሔር ልብን ነው የሚያየው። ፕራይቬትሊ ኃጢአትን እንደ ውሃ እየጨለጡ ኑርምዬ አድርገው ግን ጌታ ይባረክ ምናምን ብለው ጌታ በእነሱ አልፎ ፈውሶ ቃል አካፍሎ መንፈስ ነክቶ የሚሄዱ ሰዎች አይነጠቁም። ሃይማኖተኞች፣ ተከራካሪዎች በቃ እነዚህማ እንደነዚህ ነበር ክርስትና የምትሏቸው ሰዎች ንጥቀትን ሚስ ያደርጋሉ። ዩ ኖ ዋይ ክርስቲያን ስለሆኑ ብቻ የሚሄዱና የሚወደኝ ትእዛዜን የሚጠብቅ ነው በእርሱ ዘንድ እንመጣለን መኖሪያው እናደርጋለን ይላል እግዚአብሔር። እግዚአብሔር ዘንድሮም የሚታዘዙለትን ልጆች ነው የሚፈልገው እንጂ በስም ብቻ ይሄ ህዝብ ይላል በከንፈሩ ያከብረኛል፣ ነገር ግን ልቡ ከኔ ርቋል። ይሄ ክርስትና የሚለውን እንደ ታፔላ ያዘ ብቻ ሳይሆን እግዚአብሔር የሚታዘዝ ይሄን ስል እኔ በጣም ጥንቅቅ ጨርሼ እንዳይመስል በጣም ቸገር ሰው እንገባል። በጣም በቃ በብዙ ነገር ግን እግዚአብሔር ይረዳኛል። እስቲ የረዳኝ ነውና ፈትሹ ራሳችሁ። እግዚአብሔር ይሄ ንጥቀትን እንዳያስመልጣል። በቃ ቤተክርስቲያን ንጥቀትን ሳተሽ ማለት ይሄ ቀሪው 7 አመት ምድር ላይ ሲኦል ማለት ነው። ሊትራሊ ሲኦልን ነው ኤክስፒሪየንስ የሚያደርገው። እና አንዳንድ ጓደኞቼ ምን ያመሰላችሁ ችግር የለውም በንጥቀት በቃ እንደምንም ይሄን ሚስ ካረኩ ራሱ በ7 አመት ውስጥ ጌታን ሳልክድ ወይ ይገደላለሁ። ኧረ አባቢ ስለማታውቀው ምግብ ጣዕም እያወራክ ነው። ያንን ከንጥቀት በኋላ ያለውን አመት የሚተርፉ ክርስቲያኖች በጣም ጥቂቶች ናቸው። ምክንያቱም እንኳን ከንጥቀት በኋላ አሁን ሳንነጠቅ ራሱ ብዙ ሸቃበው ማለት ነው እግዚአብሔር እንደማይወደን ብዙ ነገር ሊነግረን የሞከረ ነው። ያኔማ በቃ አንተ ራሱ ማረጋገጫ እግዚአብሔር የሚወዳቸውን ወስዷል፣ እኔ ቀርቻለሁ፣ አይወደኝም ቢጠላኝ ነው ብሮ ሊትራሊ አትችለውም። እና ምን ልላችሁ ነው as much as possible ሁላችሁ እስኪ መንፈስ ቅዱስ ይፈትሽኝ። እኔ ውስጥ አንተ ማይመች ማንነት ምንድነው አውጣልኝ። እግዚአብሔር ምስክር ነው። እንደ እግዚአብሔር ከኛ ላይ ቆሻሻ ለማጠብ የሚፈልግ አባትና አምላክ ኖሮኝም አይቼም አላውቅም። ማለት each and every detail ይነግረኛል። each and every detail እና እግዚአብሔር ቤተክርስቲያንን ሲነጥቅ እንኳን ክርስቲያን ሆንኩኝ እያልን ለመዘመር ያብቃል። በቃ ለንጥቀት ያብቃል። ኦኬ አትደብቁ። ኦኬ ይሄ እናንተና እግዚአብሔር ጸሎት ሲባል ሃሌሉያ ምናምን ሻዳባ እረፍ በቃ ማን እኔ ይሄን ስለዚህ ጸጸድት ብዬ አይደለም። በቃ ችግር አለብኝ ገባ አይደል? ግን አጋልጣለሁ። በቃ ጌታዬ እርዳ። በቃ I can't do this. okay help me ጌታዬ እንዲህ ነኝ እንዲህ ዝክ አድርጌ እንደው ከቅርብ ጊዜ በኋላ ምን እንዳደረኩ ልንገር። ሜቢ ይጠቅማችኋል ለሚጠቅመው ሰው የሆነ አንድ ቡክ ማለት ነው ሚስቴኬንና ሪፔንት ማድረግበት ቡክ ብቻ አድርጌ ለብቻ ጽፌዋለሁና ጌታን በቃ ጌታ ሆይ ልቤ ውስጥ ያለውን አሳየኝ። እኔ ያላየሁትን ስል
አንተ እኔ ውስጥ እንዲያነ ቆሻሻ እንደ እስክል ድረስ መንፈስ ቅዱስ ያሳየኛልና ደሞር እሱ ባሳየኝ ቁጥር ደሞር የሱን ፍቅር የሱን ትዕግስት እያየሁ እሄዳለሁና ይኸውልህ ፕራይቬትሊ የምትለማመደው ኃጢአት ካለ ኃጢአት የለብንም አይደል ካለ አጋልጥ ራስህን ለአንተና ለመንፈስ ቅዱስ። እግዚአብሔር ከየትኛውም ጊዜ በላይ እኛን ለመስማት ቅርብ ነው። ከሰማይ ወደ እኛ የመጣው ጸዳ ብለን ወደ እሱ እንድንሄድ ሳይሆን አጽድቶ ሊወስደን ነው። you feel me? so don't try to be የሆነ ጸዴ ሰው ምናምን አክት የሆነ በቃ የጌታን ቃል የሚያካፍል ነው ይሄ ማቻሪት ውስጥ ነው። ምን ትላለች መሰለህ? ጸጉራሟ በግ ስጋ አላት እያሉ በህመሟ ሞተች። which is አለ እየተባል ክርስቲያን እኮ ነው። ኧረ ይሄ ልጅ ኧረ በስመ አብ እንዴ ጌታ ቃል ሲያካ ተባረክ እየተባልክ ንጥቀት ሊያመልጥ ይችላል። ይሄ የምልህ ከየትኛውም ጊዜ በላይ ኢየሱስ ክርስቶስ ሊመጣ በቃ ማለት እግዚአብሔርን እኔ ልቤ ላይ የሚሰማኝን እንዴት ኤክስፕረስ ላድርግ? I can feel it በቃ like really በጣም እግዚአብሔር ኢየሱስ ክርስቶስን ወደ ምድር ሊልክ እንደቀረበ እኛ ክርስቲያን የተባለ ልንነጠቅ እንደሆነ ስሙ። መንግስተ ሰማያት ለመግባት ለመጣጣር ሳይሆን እግዚአብሔር ለሚለን ድምጽ ለመታዘዝ ልባችንን ለሱ እንድናስረክብ ነው እንጂ በስራ እንድንጸድቅ አይደለም። ስለሰራን አይደለም እንገባው፣ ግን ከሱ ጋር ኮሚኒኬሽን እንዲኖረን በቃ ድካምን እኮ ማጋለጥ አንድ ነገር እኮ ነው። ግን ድካምን ጽንት አድርገህ ይዘህ ሃሌሉያ እኔ በጌታ ሲጀመር ድኛለሁ። ያው ጌታ አይተን አባቢ ቀልድ አይደለም ያስቆ ኦኬ this is eternal life anyway ከአንድ ከሚደክም ከሚሳሳት በራሱ ችግር ካየ ወንድም የመጣላችሁ ምክር ነው። ቢ pray like ጌታ ሆይ ማረኝ show me my mistake ምን እንዲሆን ነው የምትፈልገው? እግዚአብሔር አንተ የምትፈልገውን አይነት ልብ ፍጠርልኝ በሉት። ከዛ መጽሐፍ ቅዱስ አንብቡ። እግዚአብሔር ሁሉ ጊዜ ከሱ ጋር ልክ እንደሆናችሁ እንዲያሳውቃችሁ እና ቆይ አንድ ነገር ልንገራችሁ። እኔ ሁሉ ጊዜ መጸለያት አንድ ጸሎት ሁሉ ማለት ነው እግዚአብሔር አላል ሁሉ ጌታ ትጸልይ ጌታ ሆይ መገኘትህን እኔ በሰውነቴ ፊልም ማድረግ ፈልጋለሁ። ይሄ በውስጤ ምን አይደለም እዚህ በአምስቱ ኦርጋኔ ፊልም ማድረግ ፈልጋለሁ። ላይክ ታች ያንተን ፕሬዘንስ ፊልም ማድረግ እፈልጋለሁ እላለሁ ብዙ ጊዜና አንድ ወንድማችን ማስተማ ይፈሳል እግዚአብሔር ከኛ ጋር አብሮነቱ የሚቆየው አብሮነቱን ስለጠየቅነው ነው ወይስ ያለንን ስንታዘዝ ነው ሲለኝ የሆነ ነገር ክሊክ አደረገ ማለት በጌታስ አልታዘዝም ብየው ናና ብል ግን ተቃራኒ ነገር right so ልባችሁን ለእግዚአብሔር የሚታዘዝ እንዲሆን እግዚአብሔር እንዲያቀናላችሁ ፕሬይ አድርጉ፣ ቃል አንብቡ። ለመታዘዝ ማለት ነው ማመን ያስፈልጋል። መጽሐፍ ቅዱስ ደግሞ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለዚህ ከእግዚአብሔር ቃል ሰምተህ ያላመንከውን እምነት ለእግዚአብሔር መታዘዝ አትችልም። ያንን ብትታዘዝም ከፍርሃት እንጂ ከፍቅር አይደለም። እግዚአብሔር ደግሞ ከፍርሃት ከሆነ አይፈልግም። ምክንያቱም መጽሐፍ ቅዱስ በአንደኛ ዮሐንስ ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ሶ ከፍቅር የሆነ ኮኔክሽን እና ለእግዚአብሔር መገዛት መታዘዝን እንጂ የሚፈልገው እግዚአብሔር እኔ ካልሆነማ የመጨረሻው ፍርድ ያገኘኛል ካልክ ከፍርዱ ለመትረፍ እንጂ እግዚአብሔርን ወድ አይደለም። ሶ እግዚአብሔርን ከመውደድ አንፃር አድርጉ። አምሹር በቃ ከእግዚአብሔር ጋር ኮሚኒኬሽን ይኖራችሁ እንጂ መንግስተ ሰማያት እንደምትገቡ እና ሃይማኖተኞች እና ሌሎች ደግሞ in the next time እንዴት መንግስተ ሰማያት እንደማይገቡ this is maybe weird ማውራው ነገር ግን I have a lot of things to say. Next time እንገናኛለን. God bless you. Pray.